በአሜሪካን የምርጫ ቅስቀሳ ውስጥ በጣም የሚማርከኝ ነገር የእጩ ፕሬዝዳንቶች ጭቅጭቅና ክርክር ነው። በየከተማው ሄደው ሊያረጉት የሚችሉትን ነገር ቀድሞ ይናገራሉ። ከዛ የመጨረሻው ሰዓት ሲደርስ ደግሞ ፊት ለፊት ያገናኟቸውና ያጨቃጭቋቸዋል፣ ያከራክሯቸዋል። እና በክርክር ሂደት ውስጥ ብዙዎችን የሚማርከው ነገር ነገ ሊሰሩት ያሉትን ነገር እያቀረቡ በዛ ሰውን ማስደመም ሳይሆን አንዳንድ ጊዜ ፐርሰናል ነገር እየተነካኩ እንኳን ስሜቶቻቸውን ይገዛሉ። ልጆቻቸውን ይነኩባቸዋል፣ ባለቤታቸውን ይነኩባቸዋል። አንዳንድ ጊዜ ትላንት ታሪካቸውን፣ ስህተታቸውን እያነሱ አንተ እኮ እንዲህ ነበርክ እንዲህ አድርጋል ይሏቸዋል። እና ይህን የሚያደርጉበት ነገር ምንድነው? ተበሳጭተው ተናደው በዛ ሰዓት ሪያክት የሚያደርጉበት ነገር የነሱን ስዕል፣ የነሱን ታሪክ ወይ ደግሞ የነሱን የፕሬዝዳንት ጉዞ እንዲያበላሽ ነው። ግን አብዛኞቹ እጩ ተወዳዳሪዎች ይህንን ስለሚያውቁ ስሜቶቻቸውን ይገዛሉ፣ ወይ ደግሞ ይሄ ኢሞሽናል ኢንቴሊጀንስ በምንለው ነገር ላይ በጣም የላቁ ናቸው። አሁን ዓለማችን በደረሰችበት በዚህ ሰዓት ላይ ትልቁ በሰዎች ሕይወት ውስጥ የሚፈለገው ክህሎት ወይም ስኪል ኢሞሽናል ኢንቴሊጀንስ ወይ ስሜትን መግዛት ነው። እንግዲህ የተወደዳችሁ ዛሬ ከኔ ጋር ይህንን ሐሳብ ከክርስቲያን ፐርስፔክቲቭ እያየነው ስሜትን መግዛት ምንድን ነው የሚለውን እንነጋገራለን። ሰው እንዲሁ ገና ለመጀመሪያ ያህል ኢሞሽናል ኢንቴሊጀንስ ስንል ምን ማለት ነው? ይሄ ማለት ክህሎት ነው፣ ስኪል ነው። ምን አይነት ክህሎት? አንድን ነገር መረዳት፣ በዙሪያ ያለን ነገር መረዳት፣ የሚያናደድ የሚያበሳጭ፣ ቴምፐራችንን ላይ የሚያደርስ የሚያስቆጣን፣ ዕቃ የሚያስወረውረን ነገር ሊመጣ ይችላል። ያንን ነገር መረዳት፣ መቀበል፣ መረዳት፣ ከዛ ደግሞ ያንን ነገር በተፈለገው መልኩ ከመመለሳችን በፊት ስሜቶቻችንን መቆጣጠር ወይ በእንግሊዝኛው ማኔጅ ማድረግ፣ ከዛ በኋላ ደግሞ ጤነኛ በሆነ መልኩ ስሜታችንን መግለጽ ስብስብ ስናደርገው ይሄ የስሜት ክህሎት ወይ ደግሞ ኢሞሽናል ኢንቴሊጀንስ የምንለው ሐሳብ ነው። በዚህ ኢሞሽናል ኢንቴሊጀንስ ውስጥ 5 መሰረታዊ ነገሮች አሉ። እነሱን አንስቼ ከክርስትና አንጻር ጋር መጣና እያጠቃለልኩ መጣለሁ። የመጀመሪያው ነገር በእንግሊዝኛው ስናስቀምጠው ሰልፍ አዌርነስ ነው። ይሄ ስሜትን መግዛት የምንለው ላይ ስንመጣ ራሳችንን መረዳት፣ ድካማችንና ጥንካሬያችን የቱ ጋ ነው ፒክ የሚያደርገን፣ የቱ ጋ ነው ዳውን ምን ሆነው፣ ስሜቶቻችንን በጥልቀት መረዳት፣ ራሳችንን እንደዚህ በመስታወት ማየት፣ ያው ስላችሁ ፊዚካል መስታወት ማየት ሳይሆን የራሴን ስሜት እኔ ያውቀዋለሁ የቱ ጋር እንደምቀየር፣ የቱ ጋር ልክ ይሄ ድመት ስታሻሿ ጀርባዋን ኖርማለች ግን የሆነ ነገሯን ስነኩ ጥፍሯ እንደሚወጣ የቱ ጋር እንደሚወጣ ራሴን ማወቅ፣ ራሴን መረዳት የመጀመሪያው የስሜት የመግዛት ክህሎት ማለት ራስን መረዳት ነው። ሁለተኛው በእንግሊዝኛው ሲቀመጥ ሰልፍ ሬጉሌሽን ምን ማለት ነው? ማኔጂንግ ዮር ሪያክሽን ማለት ነው። ለሚያጋጥመን ለማንኛውም ነገር ስሜቱን የመግዛት ክህሎት ያለው ሰው ምንድን ነው? ምላሹን ማኔጅ ያደርጋል። ቀደም እንዳልኳችሁ ነው የፕሬዝዳንቶች ዲቤት ላይ የሚያናድድ የሚያበሳጭ ቤተሰብ የትላንት ታሪክ ብድግ ሲያደርጉ እንደምንም ብለው አናዷቸዋል እኮ አቃጥሏቸዋል። ግን ምላሻቸውን ግን በደንብ ማኔጅ ያደርጋሉ። ይመልሳሉ እኮ ሪያክት ያደርጋሉ። ዝም ይላሉ፣ ምንም እንዳልተፈጠረ ይሆናሉ ሳይሆን ማኔጀብል ተቆጣጥረውት ነው ሪያክት የሚያደርጉት። ስለዚህ ይሄ ስሜትን የመግዛት ክህሎት የሌለው ሰው ማለት ምላሽ ሲሰጥ እንኳን ስሜቱን እሱ መቆጣጠር አይችልም። ስሜቱ ነው መላሱነቱን ተቆጣጥሮ እንደፈለገ የሚያደርገው። ስለዚህ ምላሽ ይመልሳሉ፣ ግን ሲመልሱ ስሜቶቻቸውን እየተቆጣጠሩት፣ ስሜቶቻቸውን እየገዙት ነው። ሶስተኛው ኢሞሽናል ኢንቴሊጀንስ የራስን ይሄ ስሜትን ከመግዛት ጋር በተያያዘ ያለው ነገር ኢምፓቲ ብለው ያስቀምጡታል በእንግሊዝኛው። ምን ማለት ነው? ሪኮግናይዚንግ አዘር ኢሞሽንስ፣ የሌላውን ሰው ስሜት የሌላውን ሰው ፍላጎት ራሱ መረዳት፣ በተለይ የሌላን ሰው ስሜት ራሱ መረዳት ትልቁ ስሜትን የመግዛት ክህሎት ያለው ሰው መገለጫው ይሄ ነው። ስለዚህ የራሳችንን ስሜት ብቻ ማዳመጥ፣ ከራሳችን ስሜት አንጻር ብቻ ነገሮችን ማድረግ፣ የራሳችንን ስሜት ብቻ መንከባከብ የኢሞሽናል ኢንቴሊጀንሱ ደካማ የሆነ ሰው መገለጫ ነው። ነገር ግን የስሜትን የመግዛት ክህሎቱ ላቅ ያለ ሰው መገለጫው የሌላን ሰው ስሜት ያነባል፣ የሌላን ሰውን ስሜት ይረዳል። በሌላ አማርኛ ለማስቀመጥ በሌላ ሰው ጫማ ውስጥ ገብቶ ያንን ነገር ለማየት ይሞክራል ማለት ነው። አራተኛ ይሄ ስሜትን ከመግዛት ጋር ባለው የኢሞሽናል ኢንቴሊጀንስ አንደኛው ስኪል ሶሻል ስኪል ይሉታል። ይሄ ማህበረሰብ ክህሎት ብለው ያስቀምጡታል። ምን ማለት ነው? ከማህበረሰቡ ጋር አብረው ካሉት ጋር ጤነኛ የሆነን ግንኙነትን መገንባት ማለት ነው። ቸርች ውስጥ ነን፣ ኳየር ውስጥ ነን፣ ከቤተሰብ ጋር ነን፣ ትምህርት ቤት ውስጥ ነን፣ ስራ ቦታ ነን። በዙሪያችን ብዙ ማህበረሰቦች አሉ። በጣም የምንቀርባቸው፣ ትንሽ ደግሞ ራቅ ያሉ፣ በጣም ምራቅ ያሉ። ከማህበረሰብ ውጭ አይደለም። እግዚአብሔር ሲፈጠረ ራሱ በኮሚኒቲ ውስጥ፣ በፋሚሊ ውስጥ፣ በሪሌሽንሽፕ ውስጥ እንድንኖር ነው የፈጠረን። ስለዚህ መረዳት፣ ጤነኛ ግንኙነቶችን ደግሞ
ማዳበር፣ የሰዎችን ስሜት የሚጎዳ ነገር አለመናገር፣ ወይ ደግሞ የሰዎችን ስሜት በመጥፎ በኩል እንዲነሳሳ አለማድረግ። ስለዚህ በጎ በሆነ መልኩ ፖዚቲቭ በሆነ መልኩ ግንኙነቶቻችንን ማደስ፣ ይሄ አንዱ ስሜትን ከመግዛት ጋር ያለ ላቅ ያለ ክህሎት ነው ማለት ነው። አምስተኛና መጨረሻው በዚህ ውስጥ ያለው የኢሞሽናል ኢንቴሊጀንስ በዚህ ዙሪያ ላይ የሚያስተምሩ ሰዎች የሚነግሩን ነገር ይሄ ሞቲቬሽን ይሉታል። ይሄ ጤነኛ በሆነ መልኩ ነገሮችን ማነቃቃት ምን ማለት ነው? ዩዚንግ ኢሞሽንስ ቱ አቺቭ ጎልስ፣ ስኬቶቻችን ጋር ለመድረስ ግቦቻችን ጋር ለመድረስ ስሜቶቻችንን በጥሩ መልኩ መጠቀም ማለት ነው። ይሄ ማነቃቃት፣ ማነሳሳት፣ የሰዎች ስሜት በበጎ ሁኔታ ከተነሳሳና ከተነቃቃ የሚፈልጉት ግብ ላይ ይደርሳሉ ማለት ነው። በስነ ልቦና ሕክምና ውስጥ ወይ ደግሞ በዚህ በሳይኮሎጂ ፊልድ ውስጥ ለምሳሌ እግር ኳስ ቲሞች ውስጥ ወይ ደግሞ አትሌቲክስ ቲሞች ውስጥ የሳይኮሎጂ ስኪል ያላቸው ወይም የሳይኮሎጂ ባለሙያዎች ይሳተፋሉ። ለምን? የሚፈልገው ግብ ጋር እንዲደርሱ ተጫዋቾቹ ወይ ደግሞ ሯጩን ሞቲቬት ያደርጉታል። ስለዚህ ይሄ ስሜትን ከመግዛት ጋር ባለው ሂደት ውስጥ አምስተኛው ትልቁ ስኪል ሊኖረን የሚያስፈልገው ነገር ምንፈልገው ግብ ጋር ለመድረስ ውስጣችን ማነቃቃት፣ ውስጣችን ማበርታት፣ ይሄ በጣም ተገቢ ነው። እስካሁን የተነጋገርነው ነገር እንዲው በጥሬው ስሜትን ከመግዛት ጋር በተገናኘ ያሉ መረዳቶች በዓለም ላይ ያለ መረዳት ነው። 5 ነው። ሰልፍ አዌርነስ፣ ሰልፍ ሬጉሌሽን፣ ኢምፓቲስ፣ ሶሻል ስኪል እና ሞቲቬሽን። ስለዚህ እነዚህ ነገሮች ደግሞ እንደ ክርስቲያን እንመልከታቸው። በክርስቲያን አውዱ ስንመለከታቸው እነዚህን 5 ነገሮች ድጋሚ እናያቸው። የመጀመሪያው ያነሳነው ሰልፍ አዌርነስ ነው። የራሳችንን ስሜት መረዳት፣ የራሳችንን የውስጣችንን ስሜት በደንብ መገንዘብ። አንድ የመጽሐፍ ቅዱስ ክፍል ባነብላችሁ በጣም ደስ ይለኛል። ምሳሌ ምዕራፍ 25 ቁጥር 28 የሚገርም ቃል አለ። ምሳሌ ምዕራፍ 25 ቁጥር 28 ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው፣ ኢሞሽኑን መግዛት የማይችል ሰው፣ ይሄ ስሜትን መግዛት ስኪል የሌለው ሰው፣ መንፈሱን የማይከለክል ሰው እንዲህ ነው። እንዴት ነው? ቅጥር እንደሌላት እንደፈረሰች ከተማ ነው። ስሜቱን የማይቆጣጠር ሰው የፈለገው ሰው ይገባበታል፣ የፈለገውን ሰርቆት ይወጣል። ጠላት ይገባበታል፣ ሰርቆት ይወጣል። ማንኛውም ሰው የፈለገ ነገር ማድረግ ይችላል። ቅጥር የለውም፣ ክልከላ የለውም፣ ፕሮቴክሽን የለውም። ስለዚህ ይሄ የምነጋገረው ነገር ቀላል ነገር አለ። በ15-20 ደቂቃ የሚያልቅ ነገር አለ። በዚህ ነገር ላይ አጥብቀን ነው ራሳችን መስራት ያለብን። ስለዚህ የመጀመሪያው ነገር ቅድም ብለናል፣ ሰልፍ አዌርነስ ስንል እንደ ክርስቲያን ራሳችንን መረዳት በጣም ያስፈልጋል። ስሜቶቻችንን መረዳት በጣም ያስፈልጋል እና በዛ በደካማው ስሜቶቻችን ዙሪያ በምንመልሰው መልስ ደግሞ የሚጠፋውን ጥፋት የምናጣቸውን ነገሮች በጣም መረዳት ያስፈልጋል። ስለዚህ ስሜቴን መረዳት፣ ኢምፓክቱን መረዳት፣ ስለዚህ ራሴንም ደግሞ ማስተካከል ባለብኝ ነገር ላይ ኢንከሬጅ ማድረግ፣ ማበርታት ያስፈልጋል። ስለዚህ ራስን ማወቅ ማለት ቅጥሬን መገንባት ማለት ነው። ሁለተኛ ኢምፓቲ ወይ ደግሞ ይሄ ቅድም ያየነው ርህራሄ ምናምን የምንለው ነው። እንደ ክርስቲያን ስንመለከተው የሌሎችን ቅዱሳንን ስሜት መረዳት በጣም ተገቢ ነው። ሳናውቀው በንግግሮቻችን ብዙዎችን ጎድተናል። እውነቴን ነው የምላችሁ፣ ብዙዎችን ጎድተናል። ያዕቆብ መጽሐፍ ላይ ይነግረናል እኮ አንደበት እሳት ነው ይላል። እሳት ነው እና የፍጥረት ሩጫ የሆነ አንድ ቡድን ወይ ግለሰብ እግዚአብሔር ይጠቀምብኛል፣ ለቤተ ክርስቲያኔ፣ ለሀገሬ፣ ለቤተሰቤ እንዲህ እሰራለሁ ብለው የሆነ የፍጥነት ሩጫ አለ እና በአንድ ሰው ቀልድ በሚመስል ነገር አንተም ብሎ ዘማሪ፣ አንተም ብሎ አገልጋይ፣ አንተም ብሎ እዚህ የሚደርስ በሚል ተራ የሚመስል ግን ስሜትን በሚሰብር ቃል የፍጥረት ሩጫ ይገታል። ስሜትን የመግዛት ክህሎቱ ላቅ ያለ ሰው መገለጫው ሁለተኛው የሌሎችን ስሜት ይረዳል። ይራራል ለሌሎች። ክርስቶስ ኢየሱስ ላይ ያየነው ትልቁ ስኪላችን ይህ ነው። ማርቆስ ምዕራፍ 12 ቁጥር 31 ሄደን ማየት እንችላለን። ከኢየሱስ የምንማረው አንዱ ትልቁ ስኪል የሰዎችን ስሜት ይረዳ ነበር። ስለዚህ ይሄ ስሜትን ከመግዛት ሂደት ጋር በሰዎች ሕይወት ውስጥ እንዲያድግ የሚያስፈልገው ነገር የሌሎችን ስሜት መረዳት። ስለዚህ በዛ ሂደት ውስጥ ግንኙነታችን እያደገ ይመጣል። ሶስተኛው ኢሞሽናል ኢንቴሊጀንስ አሰ ክርስቲያን ማለት ነው። የስሜትን ከመግዛት አንጻር እንደ ክርስቲያን የይቅርታ ሕይወት ፎርጊቭነስ በጣም ያስፈልገናል። ሁል ጊዜ ሌሎችን ይቅር ለማለት እኛም ደግሞ ሄደን ይቅርታ ለመጠየቅ ስስ የሆነ ልብ ያስፈልጋል።
ስሜትን በመግዛት ሂደት ውስጥ ጤነኛ የሆነ ጉዞ የሚሄድ ሰው እልከኛ ያልሆነ ጠንካራ ልብ የሌለው አንዳንድ ጊዜ ነገሮችን ለማደስ እንኳን ብሎ አልፎ ሄዶ ይቅርታ የሚጠይቅ ጥፋቱንም ሪኮግናይዝ የሚያደርግ የይቅርታ ልምምድ ያለው መንበርከክ ለሱ ብዙ ከባድ ያልሆነ አጥፍቻለሁ ይቅርታ አርግልኝ፣ አጥፍቻለሁ ይቅርታ አርግልኝ፣ አጥፍቻለሁ ሁላችሁም ይቅርታ አርጉልኝ የሚለው ሂደት የማይከብደው መሆን አለበት። ይሄ ስኪል ያለው ሰው ስሜትን ከመግዛት አንጻር ጋር እየተፈጠረ ያለውን ግለት ራሱ ያበርደዋል እና ደግሞ ጤነኛ የሆነ ግንኙነት ከሰዎች ጋር እንዲኖረው ያደርጋል። ማቴዎስ ወንጌል ምዕራፍ 18 ቁጥር 21 እና 22ን ሄደን ብናይ በጣም ይጠቅመናል። ሌላኛው አራተኛው ስኬታማ የሆነ ግንኙነት ይሄ ኤፌክቲቭ ኮሚኒኬሽን ማለት ምን ማለት ነው? ሰዎችን ማዳመጥ ስሜታችንን ከመግዛት ሂደት ውስጥ ነው ማነሳው። ሰዎችን የሚያዳምጥ ጆሮ ያስፈልገናል። ለመመለስ ሳይሆን ምን እናዳምጠው ሰውየውን ለመረዳት በሚናገረው ንግግር ውስጥ የምመልሰውን መልስ አይደለም ማሰብ ያለብኝ። ሲናገር ሰውየው ጫሜ ውስጥ ለመግባት መሞከር፣ መረዳት፣ አንደርስታንድ ማድረግ። እንደዚህ ነው እያለፍክበት ያለው፣ እንደዚህ ነው እየሄድሽበት ያለሽው ነገር። ናው አንደርስታንድ፣ እኔ እንደዚህ አልመሰለኝም ነገር ነበረ፣ አሁን ተረድቻለሁ። የሚገርማችሁ ቅርብ ጊዜ በስራ ጉዳይ አንድ ሰው ሳገኘው ሰውየው ጥርሱ ትንሽ የተበላሸ ነው። አይኑ በቀይ ሆኗል እና ትንሽ ፊቱም ቡጭር ያለ ነው። ግን የተገናኘ ነው ፕሮፌሽናል ሴታፕ ውስጥ ነው እና ዝም ብዬ እንዲሁ ፊዚካል ሴታፑን አይቼ ይሄ ሰውዬ እንደው ትንሽ መሸት የሚያረግ ሰው ይመስለኛል፣ 1-2 ብሎ የሚገባ ይመስለኛል ምናምን ብዬ የራሴን ድምዳሜ ከማየው ፊዚካል አፒራንስ አንጻር ማለት። ከዛ ትንሽ ከቆየም በኋላ አንድ ጊዜ ዝም ብለን ስንጫወት ክርስቲያን መሆኑን አወቅኩ፣ በጌታ መሆኑን አወቅኩኝ። ከዛ ዋው ምናምን ብዬ እንደው ዝም አልኩኝ። የኔ መጀመሪያው ስዕሌ ሌላ ነው። ከዛ በኋላ በጨዋታ ማለት ምንም እኔ ሳላነሳለት ታውቃለህ ይሄ ፊቴ እንዴት እንደዚህ። ከዛ ካር አክሲደንት ደርሶብኝ ነው፣ መስታወቱ እንዳለ ተሰብሮ ነው ፊቴ ላይ እንትን ብሎ ይሄ ፊቴ ተወጫጭረዋል። ይሄ አይኔ በሙሉ ይታያል ቀይ ሆኖ። እኔ መጀመሪያ ሳየው በቃ ማታ አምሽቶ ነው 1-2 ብሎ ነው ብዬ ነበረ። አየው ይሄ አይኔ ቀይ በቀይ ነው፣ ስብርባሪ መስታወቶች ውስጥ ገብተው ምናምን። ከዛ የጥርሱን ምናምን ነገረኝ። ዋው መጀመሪያ የሳልኩትና ይሆን ያለው ነገር በጣም ሌላ ነው። ከዚህ ከተሳሳተ አስተሳሰብ ወደ ጤነኛ እንዲሄድ ያደረገኝ መስማቴ ነው። ዳትሴት ልመልስለት አይደለም የሰማሁት፣ ለረዳው ነው የሰማሁት፣ ላቀው ነው የሰማሁት። ዳትሴት ስሰማው አወቅኩት። ለካ እንደዛ ነው። ምሳሌ ምዕራፍ 18 ቁጥር 13 እንድታነቡ አበረታቻቸዋለሁ። ስለዚህ ጤነኛ ግንኙነት እንዲኖረ መስማት። ኢየሱስ ሰዎችን ያዳምጥ ይሰማ ነበር። ሁሉን አዋቂ ኢየሱስ ሰውን ከሰማ እኔ ምንም የማላውቀውማ ለምን አልሰማም? ሁሉን የሚያውቅ ኢየሱስ እናንተን ከሰማ እናንተ ምንም ማታውቁት ለምን ሰው አትሰሙም? ስለዚህ አንደኛው ትልቁ ስኪል ሰዎችን ማዳመጥ፣ መስማት፣ ኤፌክቲቭ የሆነ ኮሚኒኬሽን ማለት ነው። አምስተኛው ስሜት ከመግዛት አንጻር ጋር እንደ ክርስቲያን ማድረግ ያለብን በጌታ ላይ መታመን፣ በጌታ ላይ መደገፍ ለሚያጋጥመውን ማንኛውም ፈተናዎች፣ ተግዳሮቶች ጌታን የሚታመን የሚደገፍ ልብ ያዕቆብ ምዕራፍ 1 ቁጥር 2-4 ድረስ ሄደን ማየት እንችላለን። በጣም አስፈላጊ ነው። ስለዚህ ስሜቶቻችንን ከመግዛት አንጻር ጋር እንዴት እናሳድገው፣ እንዴት እናበርታው? ወደ መሬት አውርደን ፕራክቲካል የሆኑ አስፔክቶችን እስቲ እንነጋገር። ይሄ ስሜትን ከመግዛት ኢሞሽናል ኢንቴሊጀንስ እንዲኖረኝ እፈልጋለሁ። ከላይ ያነሳናቸው 5 ነገሮች አሉ እንዳትረሱ። ራስን ከማወቅ አንጻር ሰልፍ አዌርነስ፣ ከዛ ደግሞ ስሜቶቻችን መግዛት ሰልፍ ሬጉሌሽን ያለው፣ 3ኛ መራራት ኤምፓቲ፣ 4ኛ ሶሻል ስኪል ከሰዎች ጋር ያለን ጤነኛ ግንኙነት፣ 5ኛ ደግሞ ግባችን ላይ ለመድረስ ጤነኛ የሆነ የስሜት መነቃቃት፣ መበረታታት፣ ሞቲቬት መደራረግ አለብን ብለን አንስተናል። እነሱንም ደግሞ ከክርስትና አንጻር ትንሽ መቃኘት ሞክረናል። እሺ እንዴት እንተግብረው? አንደኛ ፕራክቲስ ማይንድፉልነስ ምን ማለት ነው? ይሄ ቴክኒኮችን ራሳችን ላይ ማጎልበት ምን ማለት ነው? ሜዲቴት ማድረግ፣ ማሰላሰል፣ የእግዚአብሔር ቃል ማሰላሰል፣ አንዳንድ ጊዜ በእግዚአብሔር ቃል ውስጥ ድካሞቻችንን ማሰላሰል፣ ማስተካከል ያለብንን ነገር ማሰላሰል፣ ቁጭ ብለን ወደ ውስጥ ማዳመጥ፣ አንዳንድ ጊዜም በጣም ስንናደድ ደግሞ በጣም ወደ ውስጥ መተንፈሴ ዲፕ ብሬት የሚሉት ይልም
እንዴት ራሱ እንደሚቀል የሚያናድድ ነገር ሲመጣ የሚያረግ ሲመጣ እንደው እየሰማችሁኝ እያለ ራሱ ብትሞክሩት በጣም ነው ደስ የሚለኝ። ስለዚህ ይሄ ራስን ከመረዳት ሰልፍ አዌርነስ ጋር ምናምን በተገናኘ ስሜቶቻችንን ከመግዛት ጋር በተገናኘ አእምሯችን ላይ ማሰራት፣ ሜዲቴት ማድረግ፣ ራሳችንን ማረጋጋት፣ በደንብ መተንፈስ፣ ውስጣችን ያለውን ነገር ማውጣት በጣም በጣም ተገቢ ነው። ሁለተኛ ሪፍሌክቶር ኢሞሽን የሚሰማንን ስሜትን ጤነኛ በሆነ መልኩ ማንጸባረቅ፣ ስሜቶቻችን መደበቅ፣ መያዝ፣ መሸሸቅ አይደለም፣ ግን ሌላን ሰው በማይጎዳ መልኩ። ከላይ ቀደም አንስተናል። ጤነኛ የሆነ ስሜትን የመግዛት ክሎት ያለው ሰው የሌላን ሰውን ስሜት በደንብ ይረዳ ነው። ስለዚህ የሌላን ሰውን ስሜት በሚያጠፋ በሚረብሽ በሚደመስስ መልኩ ሳይሆን ግን የሌላን ሰውን ስሜት እየጠበቅን የራሳችንን ስሜት በጤነኛ መልኩ መግለጽ ማለት ነው። ስለዚህ የራሴን ስሜት ተረድቼ ከዛ ደግሞ የሌላን ሰውን ስሜት ሳልጎዳ በጤነኛ መልኩ ስሜቴን ማስረዳት። እንዲህ ያልከው ነገር በእርግጥ በጣም በጣም አሳዝኖኛል፣ ግን የኔን ደግሞ ሀሳብ ልንገርህ። እንዲህ ያልከው ነገር አልተረዳኝም፣ ይሄ ማለት እንዲህ ነው፣ ስለዚህ እንዲህ ባታደርግ በጣም ደስ ይለኛል። አያችሁ፣ ንግግሬ ላይ ፖላይትም አለው፣ ስሜቴንም እየገለጽኩኝ ነው፣ የሌላን ሰውን ስሜትም ላለመጉዳት በጣም እየጣርኩኝ ነው። ስለዚህ የማናቀው ቅርብ ጊዜ ያወቅ ነው ምናምን ሰው ጋር ሳይሆን አብሮን ካደገ ጋር አብሮን ከዋለ ጋር ከቤተሰብ አካል ጋር ብንሆን የሚያናድድ ነገር ሲመጣ ስሜቶቻችንን ተቆጣጥረን ግን ስሜታችንን እየገለጽን የሌላን ሰውን ስሜት ሳንጎዳ መግለጽን መለማመድ፣ ራሳችን በዚህ ነገር ላይ ማሳደግ በጣም ተገቢ ነው። ሶስተኛው ከሰዎች ደግሞ አስተያየትን መቀበል። ለዚህ ጠንካራ ልብ አይኖረን። ሲክ ፊድባክ። በጣም የምናምናቸው የምንቀርባቸው የእኛን ስኬት የሚፈልጉ ወዳጆቻችን ጋር ሄደን እስቲ እንዴት ነኝ ግን ምን ላስተካከል፣ ምኑን ልቀይረው፣ ምኑን ልጨምረው፣ ምኑ ጋ ነው ድካሜ የሚለውን ነገር ፊድባክ አብረውን ከሚሰሩ አብረውን ከሚማሩ አብረውን ከሚያገለግሉ የቅርብ ከምንላቸው ጋር የሚያበረታንን የሚያጠነክረንን ነገር መነጋገር። ከዛ በኋላ ደግሞ የእውነቱንም ሲነግሩን ደግሞ ያን ጊዜ ተቀብሎ ስሜታችንን ተቆጣጥረን ያንን ነገር ለማስተካከል መሞከር ስሜትን ከመግዛት አንጻር ጋር በጣም በጣም ይጠቅመናል። ሌላኛው ጽሁፎችን ማንበብ፣ በተለይ ከዚህ ዙሪያ ጋር በተያያዘ ሪድ ሊትሬቸር፣ ይሄንን ነው ኢንካሬጅ የሚያደርጉን በዚህ ዙሪያ ያሉ ኤክስፐርቶች። መጽሐፍቶችን ማንበብ ይሄ ባህሪን ከማሳደግ ጋር ካራክተር ኢናንስ ከሚያደርጉ መጽሐፎች ጋር ጊዜ መውሰድ። ኢሞሽናል ኢንቴሊጀንስ ላይ በጣም ብዙ መጽሐፎች አሉ፣ ወደ አማርኛ የተተረጎሙ በጣም ብዙ መጽሐፎች አሉ። በእኛ ህይወት ውስጥ ያሉ ድካሞችን እንዴት ነው ማስተካከል የምንችለው፣ እንዴት ነው መቅረፍ የምንችለው የሚለው ላይ አርቲክሎችን ማንበብ፣ መጽሐፎችን ማንበብ፣ በዛ ዙሪያ ያሉትን ትምህርቶችን ከዩቲዩብ ላይ እየተከታተልን በየጊዜው ራሳችን ላይ መስራትና ራሳችን ኢምፕሩቭ ማድረግ በጣም ተገቢ ነው። የመጨረሻው ያው ሴት ባውንደሪ፣ ገደብ ማስቀመጥ በጣም በጣም ተገቢ ነው። የስሜቶቻችን የሚጎዱ አካባቢዎች ጋር አለመሄድ ወይም ደግሞ learn to say no። ይሄን አላረገውም፣ እንደዚህ አላረግም። የእናንተን ማንነት የሚረብሽ ስሜቶቻችሁን የመግዛት ሂደት ውስጥ የሚያወጣችሁ ማንኛውም ነገር ሲመጣ ሼም ይዟችሁ በዛ መንገዱ አትሂዱ። ይሄን አላደርግም፣ ደስም አይለኝም፣ እምነቴም አይፈቅድም፣ ማድረጉንም አልፈልግም፣ ውስጤም አልተሰማኝም። ስለዚህ በጣም የምትወዳቸውን ጓደኞችን እምቢ ማለት እምቢ ይሄን አላደርግም ማለትን ነገር መልመድ በጣም ተገቢ ነው። እንግዲህ የተወደዳችሁ ከብዙ በጣም በጥቂቱም ይሄ ስሜትን ከመግዛት አንጻር ዓለሙ የሚያስተምረውን የስነ ልቦናን ትምህርትን ሐሳቦችን 5ቱን አንስተናል። ከመጽሐፍ ቅዱስ አንጻርም ጥቂት ለማገናኘት ሞክረናል። እንዴት መሬት እናወርደው የምንለውን ነገርም በመጨረሻ ላይ ሳነሳ ነበር። ስለዚህ ደግሜ ላንብብ። ምሳሌ ምዕራፍ 25 ቁጥር 28 ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው ስሜቱን የማይገዛ ሰው እንዲሁ ነው ይላል። ስለዚህ ቅጥራችሁ እንዳይፈርስ ያላችሁ ነገር እንዳይበዘበዝ፣ ነገር ግን በዘመናችሁ የተጠበቃችሁ ባለድል እንድትሆኑ ካስፈለገ ስሜትን መግዛት ላይ መጸለይ፣ ማንበብ፣ ራሳችን ማሳደግ ተገቢ ነው። ለእኔም ለእናንተም ጸጋ ይብዛልን። ተባረኩ።